ሸብሸባ የኦርቶዶክስ ሳይሆን የአማራ ነው ምናምን ብሎ ከዚህ በፊት ለካ ዮናታን አክሊሉ ተናግሮ ነበር እና ዮኒ ማኛ ደግሞ እቺን ቪዲዮ ይዟት ይመጣል ማለት ነው። የኤርሚያስ ቤት በደንብ ስሚ፣ በደንብ ፕሊዝ ሁላችሁም ሼር አድርጉ፣ ሁላችሁም ሼር አድርጉ። መቶ ሰው አላችሁ፣ ሁላችሁም ሼር አድርጉ። ይሄ መረጃ በጣም አስፈላጊ ስለሆነ ለእናንተ ብዙ መረጃ ላወጣላችሁ ስለሆነ ሁላችሁም ሼር አድርጉ። በየግሩፑ በየፍሬንዶቻችሁ ላይ በጣም ሁሉም ልጆች አንደርስታንድ እንዲያደርጉ ስለሚፈልግ ሼር አድርጉ። ሸብሸባ የመዘመራ የኦርቶዶክስ ሸብሸባ ምንድን ነው የተባለ የእንትኖች የአማራ ነው የአማራ ብሔር ነው እንጂ የምን አይደለም አሉ የአማራ ነው እንጂ የኦርቶዶክስ አይደለም ብሎ ይናገራል ማለት ነው። ላይቭ ዳይሬክት የተከታተልኩትን ነው ማውራቸው የተቆራረጠ ቪዲዮ አይደለም እና 4000 ምናምን ሰው 4400 ሰው ምናምን እየተከታተለ ነበር ቪዲዮውን። ከዛ በኋላ እንደዚህ እየተነጋገሩ እያለ ነው ዮናታን አክሊሉ ምን ይላል? ኖ እንደዛ ማለት ፈልጌ አይደለም፣ ግን አማራዎች ይጠቀማሉ፣ ያው የአማራን ባህል ነው የሚያካሂዱት ኦርቶዶክሶች ለማለት ፈልጌ ነው ምናምን ብሎ ዮናታን አክሊሉ ይናገራል ማለት ነው። ከዚህ መካከል ጆኒ ማኛ ይናገራል። በጣም ኃይለኛ ንዴት ውስጥ ይገባና እንዴት እንደዛ ትላለህ እንዴ? ለኢትዮጵያ ኦርቶዶክስ ቤተክርስቲያን የተሰጣ ይሄ ያሬዳዊ የሆነ የያሬድ ሸብሸባ እኮ ነው የያሬድ ነው ምናምን ብሎ ይቆጣል ማለት ነው ዮኒ ማኛ። ከዛ ዮናታን አክሊሉ በኃይለ ቃላት መናገር ይጀምራል። ከዛ ዮናታን አክሊሉና ዮኒ ማኛ መከራከር ይጀምራሉ ማለት ነው። በነገራችን ኃይለኛ ፋይቲንግ ሆኖ ነበር ቲክቶክ ላይ እሳት ነበር የሆነው። ዮናታን አክሊሉ በጣም እንትን ብሎ ሲናገር ነበረ፣ እዚህ ጋር ደግሞ ዮኒ ማኛ በንዴት ሲያወራ ነበረ። በዚህ መካከል ጥል ተካሄደ ማለት ነው በሁለቱ መካከል እና በሁለቱ መካከል እንደዚህ ጥል ተካሄደ። ጥሉ ሲካሄድ በጣም ኃይለኛ ጦርነት ተነሳ ማለት ነው። ኤርሚያስ ቤት ኃይለኛ ጦርነት ተነሳ። ከዛ ጦርነቱ ተነስቶ እያለ በጣም ዮኒ ማኛ በቁጣ መናገር ጀመረ። በጣም ፊቱ ጠቆረ፣ በሰከንድ ማለት ነው ፊቱ ጠቆረ። ከዛ እንትን ኤርሚያስ ማውራት ጀመረ ማለት ነው። ስለምንድን ነው አንተን የሚጠሉ አገልጋዮች አሉ፣ በተለይ የቃለ ሕይወት ቤተክርስቲያን አገልጋዮች አንተን ይጠሉሃል ምናምን ብሎ ኤርሚያስ መናገር ይጀምራል ማለት ነው። አንተን ይጠሉሃል ምናምን ብሎ ዮናታን አክሊሉ ይነግረዋል። እኔ ግን ትምህርቶችን ተከታትያለሁ፣ አንድም ቀን ልጁ ክርስቶስን ሰብክ ያታውቅም፣ ልዩ ወንጌልን ሰብክ ያታውቅም፣ ትምህርትን ይከታተላሉ ብሎ ኤርሚያስ ይናገራል። ከዛ እዚህ እየተናገረ እያለ እኔ ምን አገባኝ ብሎ ዮኒ ማኛ በመካከል ይነሳና በቁጣ ባይለ ቃል ይናገራል። እዚህ 4000 ስንት ሰው እየተከታተለው ነበር? 4400 ሰው ምናምን እየተከታተለው ነበር ማለት ነው ፕሮግራሙ። ከዛ 4400 ምናምን ሰው እየተከታተለ እያለ ዮኒ ማኛ ምን ይላል? ዮኒ ማኛ ምን ይላል? እዚህ ጋር ያሉት እንዳለ እኔም ብሎ ነው የመጡት እንጂ እኮ እናንተም ብሎ አይደለም የመጡት ይላል። ጌታ ኢየሱስ ጌታ ድራማ ነው የሚመስለው፣ ፊልም ነው የሚመስለው ማለት ነው። ዝም በል እንጂ እዚህ ጋር ዝም በል፣ ሌላ ወሬ እንዳታወሩ እና ከዛ ምን ይካሄዳል መሰላችሁ? ፋይቲንግ ይካሄዳል። ዮኒ ማኛ ምን ይላል? እዚህ ጋር ያሉት 4000 ምናምን ሰዎች እና አንተ ኤርሚያስን እና ዮናታን አክሊሉን ብሎ ሳይሆን የመጡት እኔም ብሎ ነው የመጡት። ስለዚህ እኔ ብዙ ተከታይ ስላለኝ እኔ ብዙ ፎሎወር ስላለኝ እኔን ተከትሎኝ ነው የመጡት ምናምን ብሎ ያወራል ማለት ነው። ከዛ በኋላ ኤርሚያስ ደግሞ ይናደዳል። በዚህ መካከል ኤርሚያስ ይናደድና ምን ይላል? ኦኬ አንተን ብሎ ከመጡክ ይዘውጣ ይለዋል። ይዘውጣ ብሎ በንዴት ይናገራል ማለት ነው። በንዴት መናገር ሲጀምር እንዴ ይወጣላ ምናምን ብሎ ዮኒ ማኛ እንደዛ ሲል ገንጥሎ አስወጣ ኤርሚያስ ማለት ነው። ገንጥሎ አስወጣ። በጣም ኃይለኛ ንዴት ሆነ። ልክ በዚህን ጊዜ ነው በደንብ እንድትሰሙኝ የሚፈልገው እዚህ ጋር ሼር አድርጉልኝ። ሁላችሁም ሼር አድርጉ። አሁን እዚህ ጋር ነው በደንብ ላወራችሁ የሚፈልገው። ዮናታን አክሊሉ ሚስቱንና ባለቤቱና ዮናታን አክሊሉን የሰደበበት እዚህ ጋር ነው ንዴቱ ማለት ነው። የጠቡ መንስኤና ነገሩን ያመጣበትን መንስኤ ላመጣላችሁ ስለፈለኩ ነው። ትልቁን ታርጌቴን አሁን እዚህ ጋር ነው የምታገኙት። ሁላችሁም ሼር አድርጉ። አንድ ደቂቃ ሼር አድርጉ ፕሊዝ። ብዙ ሰው ገብቶ እንዲሰማ ፈልጋለሁ። ያውና ማለት ነው እቺኛው ፖይንት ነው አሁን ሁላችሁም የተወዛገባችሁበት። እኔ ቪዲዮ ሰርቼበታለሁ፣ እዚህ ላይ አስተያየት ሰጥቼበታለሁ። ብዙ ነገር የተናገረበት ዮኒ ማኛ ብዙ ነገር የተናገረበት ከዚህ ሲወጣ ነው። ኤርሚያስ ነቅሎ ነው ከራሱ ቤት ኤርሚያስ ነቅሎ ልክ ከዛ ወጣና ላይቭ ከፈተ በንዴት ማለት ነው። በንዴት ላይቭ ከፈተ ዮኒ ማኛ በራሱ ቤት ማለት ነው ቲክቶክ ላይ። ከዛ ልክ ሲከፍተው ገብቶ እሰራላለሁ እና 4000 እንግባ ምናምን ብሎ ቤተሰብ 4000 እዛ የነበራችሁ 4000ዎቹ አሁን ግቡ ምናምን ብሎ በጣም በኃይል በንዴት መናገር ጀመረ። ከዛ አሁን ዮናታን አክሊሉን ጉድ አወጣለሁ ብሎ መናገር ሲጀምር ከዚህ መካከል ምን ይሆናል? እንደዚህ አይነት ንግግሮችን እያንዳንዷን ንግግሮች ማውራት ይጀምራል ማለት ነው። ንግግሮቹን ላሰማችሁ መስማት ትፈልጋላችሁ? ስሚ፣ ንግግሩን ላሰማችሁ ፕሊዝ፣ ሰሙ ነው የሚሻላችሁ። ኦኬ አንዴ ላሰማችሁ ንግግሩ የተናገረው። ከዛ በኋላ ነው ይሄንን ንግግር የተናገረው ማለት ነው። ከዛ በኋላ ይሄንን ንግግር መናገር ጀመረ። ይሄንን ንግግር ነው የሰማችሁት እናንተ። ሌሎች የቤተ ወንድምናቶቻችንን አለቃ ሌላው ጋር ደርስ ተዋህዶ ላይ የደረሱት ግን መሳቸው መጀመሪያ ለሚስት ክብር ይኖር። ዮናታን ሚስትን አክብር። ሚስትን አዋርዳ የምትኖር ያለ ክብሯ የምትኖር ሚዲያ ላይ ስትወጣ ብቻ ሚስቴ ልዩ ነሽ የኔ ምንድን ነሽ አትበል። ቤት ውስጥ እንደሷ የምትበድለው ሰው በዚህ ምድር የለም። በዚህ ምድር እንደ ሚስት የምትበድላት በዚህ ምድር የለም። በጣም ክፉ አረመኔ ነህ። የእናትን ቃል እየተጠበቅ አንቺ ነጠላ እያስባልካት አርቲፊሻል ማህፀን እናሰራለሽ እያልክ የምትቀልድባት እግዚአብሔር ባርኮ የሰጣችሁን ልጅ አብራችሁ እንደማሳደግ መጫወቻ። ምክንያቱም አንበር ተገኛ ተዘርፎ የተገኘ ብር አለ ዘርፋ ያገኘው ይህን መስኪን እርምጃ አጃጃልክ የምታገኘው ገንዘብ አለ። እኔ ጠጪ ቃሚ አጫጭ ምናምን ሰው አለሁ። ለምን እኔ ምን በሱስ ነው ጌታ የሚገኝ? ሱስ ስላቆመ ጌታ ነው በቃ ማለት ነው አንድ ሰው። እኛ ከድሮም የለንበትም። እኛ አጫጭ አልነበርኩም፣ ሰካራም አልነበርኩም፣ ምን አልነበርኩም እና ምን ሆንኩኝ? ምን ምድር ሌባ ተጋለጣችሁ። ዛሬ ተጋለጣችሁ። እግዚአብሔር አምላክ አጋለጣችሁ ሌቦቹ። ሸብሸባ የአማራ አይደለም ወገኖች፣ ሸብሸባ የእግዚአብሔር ነው። እግዚአብሔር የሰጠው ለኢትዮጵያ ሕዝብ የሚያሸበሽቡበት መንገድ። የአማራ ቃል እስክስታ ነው፣ አታጭበርብር። የአማራ ባህል ቃል በሙዚቃው ቄም እስክስታ የአማራ ነው። ሌሎቹ ኦሮሞ የራሱ ወሬ ያጨፋፍራሉ፣ ትግራይ የራሱ ወሬ ያጨፋፍራሉ። በእስክታ የሚጨፍረው ግን የአማራ ማህበረሰብ ነው። አንተ የመጣህበት መንገድ ግን በምን ሄደ ነው? አማራን ለማስጠላት ኦርቶዶክስ አማራ ናት ብለህ ኦርቶዶክስን ለማስጨፍጨፍ ለማስጠላት የምትሰራው ስራ እንደሆነ ዮናታን ቁጭ አድርጌ እነግርሃለሁ። ምን አባክ እንደምታመጣ ያለው አንተ ዝምባ፣ ምን አባክ ታመጣለህ? ምን እንደምታመጣ ያለው። ሚስትህን ስታከብር የዛኔ እናወራለን። አንተ አስመሳይ፣ ሚስትህን አክብር፣ ሚስትህን ንቀህ እንደ ውሻ የምትኖረው ሚስት ናት። እጅግ ያሳዝነኛል። እጅግ ሚስት ከእግዚአብሔር የምትሰጥ ክብር ናት።
የኔ ሚስት ንግስቴ ናት አባቴ። ልንገርህ አይደል ለልደቷ ማርቼዲስ ነው የምገዛላት እኔ። ለልደቷ ዳይመንድ ነው የማለብሳት ሚስቴ። ሚስት ክብር ናት። ሚስትን እየናቅህ ነው አንተ ውጪ በአደባባይ ወጣ እኔ እንዲህ ነኝ የምትለው ውስጣ ውሸት ነው አይደል? መለብለብ ከፈለኩማ ማን ያክለዋል? ስታጭበረብር አይደል እድሜ ልክህን የኖርከው? የንጹሃንን ደም እንባ እያስለቀስክ አሮጊቶችን ከቀበሌ የሰጣቸውን የሚኖሩበትን አስነስተህ ፎቅ ልትሰራበት ያሰብክ አረመኔ አይደለ እንዴ አንተ? እና እነዚህን ይሄንን ንግግር አይታችሁ ከሆነ እዚህ ጋር ላይቭ ላይ ነው ይኸው ጆኒ ማኛ ላይቭ ላይ ነው እየተናገረ ያለው። ሪካርድ ተደርጎ ነው ቪዲዮ ሪካርድ ተደርጎ ነው እንጂ ዳይሬክት ላይቭ ላይ እየተናገረ ነው። ቅድም እንዳልኳችሁ ልመለስ ወደ ሀሳቤ። ቅድም እንዳልኳችሁ ልክ ከዛ ከኤርሚያስ ቤት በንዴት እንደወጣ ነው ይሄንን ንግግር ያወራው ማለት ነው። ይሄንን በንዴት ከዛ ከኤርሚያስ ገንጥሎ ሲያስወጣ ከገስት ላይ ከዛ ወጣና ራሱን ላይ ከፈተ። እዛ የነበራችሁ በሙሉ ይዘህ ሄድ ምናምን ተከታዮችን ይዘህ ሄድ እሱን ብላችሁ የመጣችሁ በሙሉ ከዚህ ቤት ውጡ ብሎ አይደለ? ይዤ እሄዳለሁ ይኸው ይዤ መጥቻለሁ 4000 ንግባ ምናምን አለ። ምክንያቱም ኤርሚያስ ቤት 4000 ምናምን ተከታዮች ስለነበሩ ማለት ነው። ከዛ 4000 ንግባ 4000 ገቡ። እውነት ለመናገር 4000 ምናምን ወዲያውኑ ላይቭ ላይ ገቡለት። ከዛ ሲገቡለት መጨፍጨፋውን ጀመረ ማለት ነው። ጨፍጨፋውን ታውቃላችሁ። ይሄ ዮኒ ማኛ ሲጀመር እሱ ጋር የሚያወራ ሰው ራሱ ጤነኛ አይመስለኝም። ጌታን ይቅርታ አድርጉልኝና ከዮኒ ማኛ ጋር የሚያወራ ሰው ራሱ ጌታን እኔ ጤነኛ አይመስለኝም። ይቅርታ አድርጉልኝ። ምክንያቱም እሱ አቋም የለም። አንዴ እሱ ስንት ጊዜ ሃይማኖቱን ቀይሯል። መስጊድ ገብቶ ሙስሊም ሆኗል። ጌታ ሃይማኖቱን ቀይሮ ማለት ነው ሙሉ በሙሉ ቀይሮ ሻዳ ገብቶ ሙስሊም ሆኖ ነበር። ጴንጤ ሆኖ ነበር። ቪዲዮዎች አሉ እለቅላችኋለሁ። ቪዲዮ ጴንጤ ሆኖ ነበር ሃይማኖቱን ቀይሮ ማለት ነው። ወደ ጴንጤ ሃይማኖት ተቀላቅሎ ነበር። ያ ብቻ እንዳይመስላችሁ። አሁን ደግሞ ኦርቶዶክስ ነኝ ምናምን እያለ ለኦርቶዶክስ ያሽቃብጣል ማለት ነው። እና ይሄ ሰው አንዳንዴ ፖለቲካ ሲሳካለት በፖለቲካ ያባላል፣ በዘር ማለት ነው። በዘር ያባላል። አንዳንዴ ደግሞ ወንድምንና ወንድምን ያጋጭና እርስ በርስ ያጣላል። አሁን ደግሞ እድሉ ሲከፈትለት አሁን በሃይማኖት መጣና ሁለቱን እያጋጨ ነው ያለው፣ እያባባሰ ማለት ነው። ጥልን እየዘራ ነው ያለው። እንደዚህ አይነት በጣም የወረደ ሰው ብሎክ አድርጎ መሸኘት ነው። ብሎክ አድርጋችሁ እንደዚህ አይነት ሰው መራቅ፣ መሸሽ። እንደውም ነጠላ ለብሶ አውረውት ነጠላ ለብሶ ጌታ በጣም ሼም ያሳፍራል። እና በጣም ይሄ ሼም ነው። እሱ ሲጀመር እሱ የሚሰሙ ሰዎች አሁን በጣም እየተናደዱ ያሉት ነገር ምንድን ነው? ዮኒ ማኛ ሰው ሄዶ ዮኒ ማኛን የሚያዳምጡ የዮኒ ማኛ ተከታይ የሆኑ ጴንጤዎች አሉ። ለሱ የሚያሽቃብጡለት አሁን ዮናታን አክሊሉን ሲሳደብ ስሩ ገብቶ እውነት ነው እንደዛ ነው እንዴ አፈሪ ብላ ምናምን ብለው ዮናታን አክሊሉን ሲሳደቡ የነበሩ ጴንጤዎች ነበሩ። እዛ በጣም ያሳፍራል። ጌታን በጣም ሼም ነው። አሁን ኤርሚያስ ያኔ ኤርሚያስ ምናምን እንደተሸነፈ አድርገው ኤርሚያስ አበበ እንደተሸነፈ አድርገው ሲያሽቃብጡ ነበር። እዛ ዮኒ ማኛ ቤት ማለት ነው። እዛ ኤርሚያስ ቤት ውስጥ ገብቶ እንደ የዮኒ ማኛ ቤት ውስጥ ገብቶ እዚህ ጋር ኤርሚዬ ምናምን ብለው ኤርሚያን ሲያሽቃብጡ የነበሩት እዛ ቤት ገብቶ ዮኒ ልክ ነህ ምናምን አባቱ ምናምን ማቅ ማየም ነው ምናምን ብለው ኤርሚያስ መሳደብ ጀመሩ። እንትና ቤት ገብቶ ማለት ነው። በእውነት እና ሲጀመር የሱ ተከታዮችም እንደሱ አስመሳዮች ናቸው። በተቻላችሁ መጠን እውነተኛ ክርስቲያን የሆናችሁ እውነተኛ አማኝ የሆናችሁ ልጆች ጥንቃቄ ማድረግ አለባችሁ ከእንደዚህ አይነት ሰው ማለት ነው። በጣም አሳፋሪ ሰው ነው። ምክንያቱም እሱ ያፈራቸው ለነገሩ ብዙዎቹ ቲክቶክ ተጠቃሚዎች አስመሳይ ስለሆኑ ከዚህ የተነሳ ብዙ ተከታይ ያለው እና ወዲያው 600 ሺህ ምናምን ፎሎወርስ አሉ። እና በጣም በተቻላችሁ መጠን ብዙ ፎሎ ስላለው ምናምን አትከተሉ። እና በተቻላችሁ መጠን ይሄ በጣም ያሳፍራል። ምንድን ነው እያለ የነበረው እዚህ ጋር ያልሰማችሁት ነገር ሌላ የዮናታን ሚስት ሴተኛ አዳሪ ናት እያለ ነበር። መረጃ አለው። መረጃ ካለው በመረጃ ይናገር። የዮናታን አክሊሉ ሚስት ሴተኛ አዳሪ ናት ብሎ ማውራት በጣም ሼም ነው፣ ያሳፍራል። ሴተኛ አዳሪ ናት ከቦሌ ነው ከመጠጥ ቤት ነው የወሰዳት፣ ከግሮሰሪ ነው ወስዷት ምናምን ያገባት። ሰማችሁ አይደል? ምን አይነት ንግግር እንደሚያወራ ራሱ ፈጥሮ እዛ ጋር ፊልም ምርጥ ካራክተር እየሰራ ነው ማለት ነው። ምርጥ ካራክተር ከዛ ምንድን ነው ያለው ብሎ በጣም የሚያሳፍር ማለት የሚሰቀጥጥ ንግግር ነው የሚያወራ። በጣም አሳፋሪ። ሴተኛ አዳሪ ናት ይላል። ከዚህ የተነሳ አይደለችም። እኔ እንደዛ ነው ማለት እኔ የዮናታን ሚስት ሴተኛ አዳሪ ናት ብሎ መናገር ራሱ ሲጀምር እንዲሁ ራሱ ሳስባት በግጥ ነው ስለሷ ስትሪ አላውቅም። እንዲሁ ራሱ ሳስባት አይደለችም። ጌታ በጣም ሼም ነው። እኔ አላምንም፣ በበኩሌ አላምንም። ልጅ ብዬ አላስብም። ልጅ ብዬም አልወስድም። ምክንያቱም ሼም ነው እና በጣም ያሳፍራል። ማለት እንደዚህ አይነት አያችሁ አይደለ? እና በጣም ያሳፍራል። በተቻላችሁ መጠን በእንደዚህ አይነት ይሄ ቆሻሻ ነው፣ በጣም ቆሻሻ ነው። ጌታ የዮናታን አክሊሉ ይሄ ዮኒ ማኛ የሚባለው ሰውዬ ቆሻሻ ነው። ቆሻሻ መሆኑን ያየሁት ምንድነው የሌለው ወሬ አምጥቶ ራሱ ሲፈጠር ምንድነው ያለው? ሚስቱን ያሰቃያታል። ዮናታን አክሊሉ ሚስቱን ያሰቃያታል። ሚስቱን ያሰቃያታል። እንደሱ የራሱ ሚስትን የሚያሰቃይ በምድር ላይ የለም ብለው ነው እየተናገረ የነበረው። ዘበኛ ነው እንደሱ። የት ነው ያየው? ምን መረጃ አለው? መረጃ ካለው ያቀርብ ወይስ ካሜራውን ሀክ አድርጎ የቤቱን ካሜራ ሀክ አድርጎ ከሆነ እንግዲህ ይንገረን። ወይ የግቢውን ወይ የዮናታን አክሊሉን ግቢ ወይ ደግሞ የቤቱን ካሜራ ሀክ አድርጎ ከሆነ ይንገረን። መረጃውን ይስጠን። ማለት በካሜራ የተደገፈ በምስክርነት የተደገፈ መረጃ ይስጠን፣ እንመነው። ከዛ ባለፈ ምንም ተቀባይነት የሌለው ምንም መቼም ወንድማችን ዮናታን አክሊሉ ለሱ ጥላቻ ካለን በስተቀር ዝም ብለን አምነን ሚስቱን ያሰቃያል ዮናታን አክሊሉን ብለን የምንቀበል አይመስለኝም። የት ወንድሞች አይመስለኝም። መቼም አይምሮ ካለ እንደዚህ አይነት ትክክል የሆኑ ወሬዎችን እንሰማ አይመስለኝም። ብንሰማ ንቀነው ምንተው ይመስለኛል። እና በተቻላችሁ መጠን ከእንደዚህ አይነት ሰዎች ተጠንቀቁ። በሐሰት መረጃ ሰው ላይ የሚፈርዱ አሁን እኔ እየገባኝ ያለው ያ አውቆ እሱን ለማጥፋት ልክ ነሽ አውቆ እሱን ለማጥፋት ሆን ተብሎ ማለት ነው። እንደውም ይሄ የምህረት አብ ተላላኪ ነው። የምህረት አብ ብቹላ ሳይሆን እየመሰለኝ ያለው ማለት ነው። ዮናታን አክሊሉ እንትን ይሄ ዮኒ ማኛ ማለት ነው። ሆን ብለው በኦርቶዶክሶች የተላከ እየመሰለኝ ነው። በቄሶች ስሙን አጥፋ ተብሎ ዝም ብለን እንደፈልግና እንቀርባቸው መሰለኝና በሆነ ነገር አገኛቸውና ከዛ ሀሳብ ስሙን አጥፋ ተብሎ በሃይማኖት ኦርቶዶክስ ሃይማኖት አባቶች የተላከ እየመሰለኝ ነው። ከንግግሩ ነው ማውራቱ ነው። ይሄ ሆን ብለው ያደረገው ሆን ብለው ኦርቶዶክሶች ራሳቸው ዮናታን አክሊሉ ስሙን እንዲያጠፉ የዮናታን አክሊሉን ስም እንዲያጠፋ የተላከ ነው። ተልኮ
ነቃ በል ወንድሜ። ምክንያቱም እሱን የሚያገኙበትን መንገድ ልክ ከሰሱ በክሱም ሊያገኙት አልቻሉ። በየአድባሩ እየወጡ ተናገሩ፣ በየአደባባዩ እየወጡ ተናገሩ። አላገኙትም። ምንም አልመሰለም። እሱ ወንጌሉን አገልግሎቱን መቀጠል ጀመረ። አንድ ያላቸው ዮኒ ማኛ ነው። በዮኒ ማኛ ደግሞ ስሙን ለማጥፋት ተዘጋጅቶ አስመስሎ በሆነ ነገር ገብቶ የእነሱ ስም እንዲያጠፋ አድርጎ ላኩብን ማለት ነው። ዮኒ ይቀጥላል። እኔ እንደውም ዮናታን አክሊሉን በጣም እየወደድኩት ነው ማለት እየወደድኩት ነው። እኔ ደስ የሚለኝ ነገር የማንም ደጋፊ አይደለሁም። በጣም ከሚገርማችሁ ነገር ይሄ የማንም ደጋፊ አይደለሁም። እንደውም እኔ ብዙዎቻችሁን ተቆጥቻለሁ። ዮናታን አክሊሉን ስትደግፉት ምናምን ብዙዎቻችሁን እዚህ ላይ ገብቼ ተቆጥቻችኋለሁ። አታሽቃብጡ ብያችሁ ማለት ነው። አታሽቃብጡ ብዬ ምክንያቱም በቃ እኔ የማንም ደጋፊ መሆን ስለማልፈልግ ማለት ነው። በእንደዚህ አይነት ጊዜ ግን ወንድሞቻችን ጎን መቆም አለብን። ወንድማችን ዮናታን አክሊሉ ወንድማችን ነው፣ አገልጋይ ነው፣ እግዚአብሔር የሚያገለግል ሰው ነው። ስለዚህ እኔ በፍጹም አያሳምነኝም። ውሸት አመለው እንደዚህ አይነት ሰውን ውሸቱን እናጋልጣለን። እግዚአብሔር ይመስገን። እኔ ጋርም ቲክቶኬን የማትከታተሉ ሰዎች ቲክቶኬን ሄዳችሁ ፎሎ አድርጉት። እግዚአብሔር ይመስገን ወደ 50 ሺህ ገደማ የሚጠጋ ፎሎወርስ ደርሻለሁ። ቢያንስ እስካሁን ቪዲዮዎቼ ቫይራል የወጡ ቪዲዮዎቼ እስከ ግማሽ ሚሊዮን ሰው ያያል። እስከ ግማሽ ሚሊዮን ሰው ያየ ቪዲዮዎች አሉን። እግዚአብሔር ይመስገን። እኛም ተከታዮች እያፈራን ነው። ጌታ ይመስገን። ብዙ ፎሎወርስ እያፈራን ነው። ብዙ ተደማጭነት ይኖረናል። እኛም ብዙ እያፈራን ነው እና የዮናታን አክሊሉን ፔጅ አላደገም። ፕሊዝ በተቻላችሁ መጠን ማርሻል ቲቪ ወርልድ ዋይድ ምናምን የሚለው 18 ሺህ ፎሎወርስ ነው ምናምን ያለው አላደገም። ቲክቶክ ላይ በተቻላችሁ መጠን ፎሎ አድርጉና አሳድጉት። ኦኬ ይሄ ማርሻል ቲቪ ወርልድ ዋይድ የሚለው ዮናታን አክሊሉን የቲክቶክ አካውንት ፕሊዝ አሳድጉለት። ገና 18 ምናምን ነው፣ ትንሽ ፎሎ ነው ያለው። አሳድጉ። ቢያንስ 100 ሺህ ይገባ። ጌታ 100 ሺህ ይገባ ቢያንስ እና እንትን አድርጉ። ብዙ ተከታይ አሁን ዮናታን ይሄ ዮኒ ማኛ ምናምን የሚባለው ብዙ ፎሎ ስላለው ነው የሚያካብደው ማለት ነው። በቃ ያካብዳል። በቃ ያካብዳል። የመጨረሻ ነው የሚያካብደው። ብዙ ፎሎ ስላለው ማለት ነው። እንዴት እንዳናደደኝ አፉን አይከፍትም ነበረ። ስለዚህ በጣም ነው ይሄ ያንን ፎሎ ስላዘ ምናምን ያካብዳል። በቃ የመጨረሻ ያካብዳል። እንደዚህ ያሰት መረጃዎችን እየሰጠ ነው ያካብደው። ስለዚህ እኔ የሚላችሁ ነገር ይሄ ነው። እኔ ከዛሬ ጀምሮ ከዮናታን አክሊሉ ጎን ነኝ። በበኩሌ አይ ፕሮሚስ ከዮናታን አክሊሉ ጎን እቆማለሁ። እስካሁን ድረስ እኔ ከዮናታን አክሊሉ ጎን አልቆምኩም። ትናንት ነው ቪዲዮ የሰራሁለት። አንድ ቪዲዮ ሰርቼለታለሁ። ያንን ቪዲዮ ወደ 40 ሺህ ሰው አይቶታል። ትናንት ማታ ነው የሰራሁት። በሰዓታት ውስጥ አንድ ቀን ሳይሞላ 40 ሺህ ምናምን ሰው አይቶታል የሰራሁት ማለት ነው። ዮናታን አክሊሉ ላይ የሰራሁት ቪዲዮ ተቃውሜ ዮኒ ማኛ ላይ ፔጅ ላይ ቲክቶክ አካውንት ላይ ለቅቄያለሁ። 40 ሺህ ምናምን ሰው አይቶታል በሰዓታት ውስጥ። ገና ይታያል። መቃወም እንደዚህ ከዮኒ ጎን ቆመን እንደዚህ አይነት ነገሮች ስትሰነዘርበት ኃይል ልንለው ይገባል። ከጎኑ ልንቆም ይገባል። ለዮኒ ከእግዚአብሔር በታች እኛ ከጎኑ ልንቆም ይገባል። ኦኬ በተለይ ብዙ ሰብስክራይብ፣ ብዙ ተከታይ፣ ብዙ ፎሎ ያላችሁ ልጆች ካላችሁ አፕሪሺየት አድርጋችኋለሁ። ከዮኒ ጎን ቆሙ። ብዙ ተከታይ ያላችሁ፣ ብዙ ተደማጭነት ያላችሁ ልጆች